warra ana khasasuu deemu ana fi si khasasuu deemu kana dubbanna tokkosanii lammaffaa waan qophii akkumaan taayitilatti afaan Amaaraatiin barreesse qophii North America 8 godhame maqaa OMN'in Jawaar dhufee asitti dhaaddannaan godhame hundi 8 fi duwwaa bahaniiti Jawaar injifannoon asii deeme san afaan Amaaraatiin dubbachuu fedha na of kolchaa jechuudha እሺ እንዴት ናችሁ ሰላም ናችሁ ዛሬ እንግዲህ ያው ፕሮግራሙም ያው ታይትል ላይ እንደጻፍኩ በአማርኛ ነው የምናገረው ዛሬ ከሁለት ቶፒክ ነው ማወራው አንደኛው ለኦኤምኤን ገንዘብ ለማሰባሰብ ጃዋር መሐመድ ኖርዝ አሜሪካ ካናዳን ጨምሮ 8 ቦታ ላይ እንትን አድርጓል ምንድነው ዝግጅት ኮንቬንሽን አድርጓል እና ስለሱ መሳካት እዛ ላይ ምን እንደ እየተካሄደ የነበረው እሱን ጠቀስ እናደርግና ከዛ በኋላ ደግሞ ቄሮ ለመክሰስ የተዘጋጀ ግሩፕ አለ የነሱንም ትንሽ ዛሬ ከዛ ላይ ለማውራት ፈልጋለሁ እና በተለይ ጃዋር መሐመድ አሜሪካ ሲመጣ ትላንት የሆነ ነገር ፎቶ ካያችሁ አላቅም ማን ነው ይሄ የአማራ ምክትል የሆኑ ሆቴል ውስጥ ሰብስቦ ሲያናግራቸው ነበር እና እዚህ ፌስቡክ ላይ ቀንና ማታ በኦሮሞ ላይ ጦርነት የሚከፍቱት ማለት ነው እና ስለሱ በኋላ በዛ ታፒክ ውስጥ ነው የምናገረው እና አሁን እስቲ እንዴት ነበር ይሄ ነገር ሰላማዊ ሰልፍ ተካሄደ ኮንቬንሽኑም ተካሄደ ግን 8 ኮንቬንሽን ተካሄደ 8-0 አሸንፎ ሄደ ጃዋር መሐመድ ማለት ነው ወደ አውሮፓ በተለይ የዋሽንግተን ዲሲ እና የሚኒሶታ ዋናው ይሄ ነገር በስትራቴጂ ነው የተካሄደው አንደኛ የተጀመረው በሚኒሶታ ነው ሁለተኛ የተጠናቀቀው በዋሽንግተን ዲሲ ነው እኔም በአካል ተገኝቻለሁ የዋሽንግተን ዲሲው ማለት ነው እና አንድ ነገር በጣም የሚያስተዛዝበን ነገር የሌለ የውሸት ድራማ ተቀነባብሮ የሆነ ጥላቻ የሆነ ብዙ ሰዎች ከቆዳችሁ ገፍታችሁ ምን ያህል ለዚህ ማህበረሰብ ጥላቻ እንዳላችሁ በውሸት ከዛ በተላከው ከኢትዮጵያ ተቀነባብሮ በተላከው ማለት ነው እና በዚህ ሰው ላይ ሰላማዊ ሰልፍ ውጡ በዚህ ሰው ላይ እንዳያካሄድ አርጉበት ተብላችሁ ብዙ ነገር ሞክራችሁ አልተሳካላችሁም በርግጥ አንዳንድ ሆቴሎች እናንተ ብታስቀሩም ግን ስብሰባው በደንብ ሄዷል ማለት ነው ከዛ ላይ ግን በጣም እንደ ኢትዮጵያውነት ያሳፈረንና ጭንቅላታችን እንድንሰብር ያደረገው በተለይ ሲያትል ላይ የሄደው እንደውም ኮሎራዶ ላይም እንደዚሁም በተለያዩ አካባቢ ማለት ነው እና ብዙ ፈረንጆች ይወጣሉ ፖሊሶች ይመጣሉ በጣም እንትን ካረገኝ ውስጥ ፖሊሶቹ ራሱ ይሄ ሰው ምንድነው ፕራይም ሚኒስተር ነው ወይስ ምንድነው why everybody love him እና እንደዚህ ነው ወሰዱ አብዛኛዎቹ ፖሊሶቹ ማለት ነው ለ20 ለ30 ይመጡና ውስጥ እንደዛ ያጫውጩብለታል ጃዋር ይያሉ ልክ እንደ ፕራይም ሚኒስተር እንደነ ዶናልድ ትራምፕ እንደነ ኦባማ ማለት ነው ሙቀቱ ውስጡ ከውጭ ደግሞ ጃዋር we follow you ይላሉ የኛ ሰዎች ጃዋር መሐመድ we follow you ጃዋር መሐመድ we follow you ሲሉ በቃ ፈረንጆቹ እንደነ ወሰዱት አይ ይሄ ሰው he must be በቃ ፖፑላር ነው ከውጭም ከውስጥም እየደገፉት ነው ይላሉ ግን ከዚህ ሁሉ በጣም የሚያስቀውና በጣም እንትን የሚያደርገው እናንተ ካደረጋችሁ ሚስቴክ ፕሊዝ ሰላማዊ ሰልፍ ሳትወጡ በደንብ የተማረ ሰው ጋር ሄዳችሁ በደንብ አጽፋችሁ መብት አላችሁ ሰው ሰላማዊ ሰልፍ ለመውጣት መብት አለው እኛም ስንወጣ ነበር ለ3 አመት በተለይ የተማሩ ሰዎች ጋር ወስዳችሁ በደንብ እንግሊዘኛውን ግራመሯን አስጠንቅቃችሁ ከጨረሳችሁ በኋላ አንድ ሰው አዘጋጁ ሪድ ማድረግ የሚችል እንግሊዘኛ በጣም ኢምፖርታንት ነው ይሄ ነገር ለምን ድምጽህን ለማሰማት ነው የምትሄደው ገባችሁ አሁን ጃዋር መሐመድ we follow you የሚሉ አሉ ጃዋር መሐመድ we follow you ማለት እንከተልሃለን ማለት ነው ሌላ ትርጉም የለውም ሰዎቹ አሁን በመንመስዱ ፌስቡክ ስር አንተን እንከተልሃለን እንደማለት ነው ሌላ ደግሞ አንድ ስቴት የተደረገው ደግሞ ሳይንስ ትሰሩ ለምሳሌ ስታብ ኤትኒክ ክሊንሲንግ የሚልም አይቻለ የሆነ ፎቶ ሶሻል ሚዲያ ላይ የምትሄድ ስታብ ኤትኒክ ክሊንሲንግ ነው የሚለው ሰው ለምሳሌ ስታብ አቁም ኤትኒክ የብሔርን ንጹህ ዘፈን አቆሙ እንግዲህ ትርጉም እንግሊዘኛ እዚህ አገር ስንት አመት ቆይተን እቺን ማስተካከል ያቀተናል እቺን እንግሊዘኛ ስታብ ኤትኒክ ክሊንሲንግ እንላለን ብለው ስታብ ክሊኒንግ ሲንግ ነው የሚለው አቆሙ የብሔር ንጹህ ዘፈን
አያችሁ እና በጣም ይሄ እኛም ኢትዮጵያውያን ብለን ከናንተ ጋር ራሳችን ስለምንጠራ ይሄ ነገር ሁላችንም ያሰድበናል በዛ ላይ ደግሞ ሚኒሶታ ትላንት ጆሃር 8-0 አሸንፎ ከሄደ በኋላ ትላንትም ሰላማዊ ሰልፍ ነበር እዛ ላይም እንግሊዘኛ ማንበብ አቃታቸው እና ምንድነው ያሉት እዛ ላይ ሚኒሶታ ስታፕ ፕሪስክሪፕሽን ነው ምናምን በቃ ማንበብ አቃተውና ለትንሽ ነው ፕሪስክሪፕሽን ያላለው እኔ እነዚህ ሰዎች ዋልግሪን ፊት ነው የወጡት መድኃኒት ነው የሚያዙት ወይስ ምንድነው ሚኒሶታ ስታፕ ፕሪስክሪፕሽን ፕሪስክራይብ ሲል እንግዲህ ይሄ ሁሉ ምንድነው ሰላማዊ ሰልፍ ሲወጣ አንድ ግራመር ቼክ ማድረግ አለባችሁ እንግሊዘኛው በትክክል ማየት አለባችሁ ከዛ በኋላ ማንበብ ለሚችል ሰው ስጡ ዳሴ ያንብብ ሰው እያቆራረጠ ሰላማዊ ሰልፍ እንደዛ ነው የሚያነበው ይሄ ሰውዬ ስታፕ ሚኒሶታ ስታፕ ፕሪስክሪፕሽን ሃይ ሚኒሶታ የምን ፕሪስክሪፕሽን ነው የሚያቆመው ማን ነው መድኃኒት የታዘዘለት ፕሪስክሪፕሽን የምን ፕሪስክሪፕሽን ነው የምታወሩት እና በጣም ፈረንጆች ምንድነው እነኚህ ኢትዮጵያኖች አማርኛ አይችሉም እንደይሉናል አሁን እኔ ማአት እዚህ አካባቢ ናይጄሪያዎች ምናምን አሉ ኬንያዎች ምናምን ከአራተኛ ክፍል እየመጡ እንግሊዘኛ በደንብ ይችላሉ እና በእንግሊዘኛ አይሸወዱም ዛሬ መጥተው ዛሬ አፕሊኬሽን ሞልቶ ስራ ይገባሉ አንተ 20 አመት እዚህ ቁጭ ብለህ አንድ እንግሊዘኛ በትክክል ማንበብ አትችልም ይሄ የናንተ ዳሚ መሆን እኛንም ያሰድበናል እኛንም በቃ ወደታች እንድንል ያደርገናል ማለት ነው እና በደንብ አጥኑ ያኛው እኔ ደስ ብሎኛል አሁን ለምሳሌ አረ ይቅርብን በአማርኛ ይሻለናል ያለው ሰው ሂዝ ራይት ይቅርብን አማርኛው ይሻለናል ለምን ማለት አቃታቸው ፕሪስክሪፕሽን ለማለት ይፈልጋል ፕሪስክራይብ ማለት ይፈልጋል ምንም ማንሳት አልቻለም ጊዜ ለምን ከአገር መጣ መጮ መሮጥ ቁጭ ብሎ ማውራት እንጂ የለም ትምህርት ቤት አይሄዱም እና የሌላውን አፍሪካ ስናይና የኛን ስናይ በጣም ይሄ ፈረንጆቹ ራሱ ሳቁብን what these people talking ሌላኛው ደግሞ እንደሚሉት ጆዋር መሐመድ is ቦኮ ሐራም ነው ይሉሃል ቦኮ ሐራም አቆመ በጠይቃት where is ቦኮ ሐራም ካልካት ብቻ ለእስልምና ጥላቻ ስላላቸው ብቻ ቦኮ ሐራም ሐረርጌ ውስጥ ነው ወይም አርሲ ውስጥ ነው ይሏቸዋል እኔ እርግጠኛ ነኝ አንዷን እዛ ጋር ቆማ ጆዋር መሐመድ is ቦኮ ሐራም ጆዋር መሐመድ is አይሲስ ስትል እህቴ ቦኮ ሐራም ነው ካልካት ጠጋ ብለ ቦኮ ሐራም እኮ ሐረርጌ ውስጥ ነው ያለው ትላለች ወይ ቦኮ ሐራም አርሲ ውስጥ ነው ያለው ትላለች ለምን አታውቅማ ቦኮ ሐራም ዌስት አፍሪካ ናይጄሪያ ሄዶ አቅም ጆዋር መሐመድ ቦኮ ሐራም ናይጄሪያ እንደሆነ አታውቅም እና በጣም የግንዛቤ ችግር አለ የማወቅ ችግር አለ ብዙ እንትን ለምን እንደዚህ ጥላቻ ያለ ማገናዘብ ጥላቻ ከኦሮሞና ከእስልምና እንዳላችሁ በግልጽ 8-0 ሜዳ ገብታችሁ ተሸነፋችሁ በጣም የሚያስተዛዝብ ነው ፈረንጆቹም ሳቁብን ኢትዮጵያ ውስጥ የሚኖሩ ሙስሊሞችም ኦሮሞ ያልሆኑ በጣም ታዘቧችሁ ለምን they know ጆዋር መሐመድ አክራሪ እንዳልሆነ በደንብ ያውቁታል ጆዋር መሐመድ ለእስልምና አክራሪ እንዳልሆነ ሁሉም ሰው በደንብ ያውቃል ለምን በሉኝ ለምሳሌ ያ ቄስ ሲቅለበለብ መጣና ማለዳ ሚዲያ ላይ መጥቶ ጋብዙኝ መናገር ፈልጋለሁ ልክ በቃ እኛ እኮ ደነገጥን እኮ የሆነ መረጃ ያለው መሰለን ቄሱ ጋብዘኝ ለማለዳው ሚዲያ ልጅ ጋብዘኝ እስቲ የሆነ መናገር ነገር አለው ለምን ከጆዋር ጋር ኢንተርቪው ተደረጋለም ሲያትል ላይ ይሄ ደግሞ the following days መጣና ካልጋበዝከኝ አለው ቄሱ እንግዲህ ይሄ ሰው የሲኖዶስ የትልቁ ጳጳስ ጸሐፊ ነበር እና በዛ ላይ መጽሐፍ የሚጽፍ ሰው ነው እና ይሄ ልጅ ይሄ ሰው ሲመጣ 2 ሰዓት ቁጭ ብሎ እዚህ ላይ ስለ ጆዋር አንድ ኤቪደንስ ማምጣት አቃተው ይሄ ሰው እንግዲህ ይሄ የተማረ ሰው ምትለው አያችሁ ሁሉ ነገር ተቀነባብሮ ከኢትዮጵያ ነው መጣው እዚህ ጆዋር መሐመድ ቆም እንዳይ አንድ ስብሰባ እንዳይካሄድ አድርጎ የተባሉት ነው በኦሮሞ ብሔረሰብን ስደቡ እስልምናን ስደቡ ተብለው ከዛ ነው የተላከው ከኢትዮጵያ እኔ እርግጠኛ ነኝ 100% እና ይሄ ሰውዬ ጋብዘኛለሁ ለማለዳ ሚዲያ ሲሄድ ማለዳ ሚዲያ ጋር ልጁ ያ ጋዜጠኛ እኔ እውነቱን ነው የምነግራችሁ የማለዳ ሚዲያ ኤልቲቪ የሚባሉት እነዚህ በጣም ባላንስድ የሆኑ ኒውትራል ሚዲያዎች እንደ ኦኤምኤን ማለት ነው ለምሳሌ እና ያ ልጅ ስለ ሜንጫ ቢመጣ የነ ፌስቡክ የነዚህ የኮተታሞቹን ፌስቡክ እንደ ፕሩቭ ሊያመጣ ይፈልጋል ሰውየው እስቲ አምጣልኝ ጆዋር መሐመድ የት ጋ ነው ሂዱና ሰው ጉደሉ ሂዱና ቸርች አቃጥሉ ሂዱና አማራ እንደዚህ አርጉ ያለበት አምጣልኝ አለው ልጁ በጣም ደስ ይለኛል ልጁ ኦርቶዶክስ ነው እኮ አንድ እምነት ነው የሚካተል በጣም ያከብረው ግን ልጁ የተማረ ነው ህግ ነው የተማረው ህግ ነው እንትን ያጠናው
እና እስቲ ስለ ጀዋር አንድ አምጣልኝ የመንጫው ራሱ ትክክል አይደለችም እስከ ማለት ድረስ ማለት ነው ልጁ አያችሁ የተማረ ሰው የሚያገናዝብ ሰው ኒውትራል የሆነ ሰው እንደዚህ ነው የሚያስበው እና እንግዲህ ያ ቄስ 2 ሰዓት ቁጭ ብሎ ለጀዋር መሐመድ አንድ ኤቪደንስ ግማሽ ኤቪደንስ ማምጣት ያቃተው ሰውዬ ሰዎቹ ፕሪስክሪፕሽን ብሉ ቦኮ ሐራም ብሉ አልሸባብ ብሉ ምኑ ነው እንትን የሚያስደርገው ምንም ይሄ እንትን አይደለም ብትል ሰው ሚዲያ ላይ ቁጭ ብሎ ፕሩፍ ማምጣት ካልቻለ የቄሮ ላይ ፕሩፍ ማምጣት ካልቻለ አስቡ ውስጥ እንግዲህ አንድ ቸርች አልተቃጠለም እኮ ውሸት ነው እኮ ድራማ ነው የተቃጠለ ቸርች የለም የዛን ቀን ይዘው የወጡት ፎቶ ቺሌ የሚባል አገር ላይ የተቃጠለ ቸርች ነው ይዘው የወጡት ሐረርጌ ላይ ተቃጠለ ብለው አርሲ ላይ ተቃጠለ ብለው የሌለ ድራማ ይሄ ሁሉ ምንድነው እውነቱን ልንገራችሁ ምስጥሩ ዋናው ይሄ ሁሉ እንትን ድራማ የተካሄደው እነዚህ የኦሮሚያ ቤተ ክህነት እናቆማለን ካሉ በኋላ ሰዎቹ እንቅልፍ አጥተዋል ጥቅም ቀረ ለምን እንደዚህ ያሉ ለማለት የጀዋር መሐመድ እጅ አለበት ለማለት ጀዋር መሐመድን ቁም ስሩን እንከለክለዋለን ስብሰባ እንዳደረግ እንከለክለዋለን እኛ ፓወር አለ ማለት ነው እንጂ ይሄ ለመጀመሪያ ታሪክ ቄሶች ሰላማዊ ሰልፍ ሲወጡ በቡራኬ ባርከው ሰላማዊ ሰልፍ ወጥተው እሺ ተባረካቸውና ቀጥሉ በጣም ይሄ በጣም እንትን is shameful በጣም የሚያሳዝንና አይን ያወጣ ድራማ መሆኑን በደንብ ያስታውቃል እስቲ አንድ ይሄ ቄስ ያኔ በወያኔ ጊዜ አንድ ቀን ባርኮ ሂዱና ሰላማዊ ሰልፍ ጀምሩ ብሎ አላለም አንድ ግለሰብ ላይ እሺ አሁን ባርክ ያለውና ቡራኬ ተደርጓልና በሉ ቀጥሉ ጀዋር መሐመድ is ቦኮ ሐራም ጀዋር መሐመድ is አይሲስ ጀዋር መሐመድ is አልሸባብ ጀዋር መሐመድ ያልተባለ የለም ማለት ነው can you imagine አንድ ፕሩፍ የለም አንድ ፕሩፍ ለምንድነው ግን ጥላቻ ይሄን ያህል እንደዚህ የሚሄደው why ወደንም ጠላንም በዛች አገር ላይ ያቺ አህዳዊ ስርዓት ያቺ ቸርች የኦርቶዶክስ ቸርች ኢትዮጵያን እኔ ነኝ የመሰረትኳት እኔ ነኝ ማስተዳድረው ምትለዋን ከአሁን በኋላ ላትመለስ ገደል ገብታለች በደንብ ለራሳችሁ ንገሩ ይሄ ምንም እንትን ማለት ማወላገድ አያስፈልግም ለምን 60 ሚሊዮን የኦሮሞን ህዝብ እየጠላ 7 ሚሊዮን የደቡብ የሲዳማን ህዝብ እየጠላ ሶማሌ 7 ሚሊዮን እየጠላ አፋርን እየጠላ ሳውዘርኑን 70-80% የቆዳ ስፋት ፖፑሌሽን ሚዘውን እየጠላ የምን ኢትዮጵያ ነው አንተ የምታቋቋምልኝ እስቲ ንገረኝ ወደንም ጠላንም you guys knows አሁን ጀዋር ይዞ የተነሳው ኢፒፒ የሚባል ወይም ኢትዮጵያ ብልጽግና ፓርቲና አሁን የብሔር ፌደራሊዝም ሊጋፈጥ ስለሆነ ለዚህ ነው አስቀድመው ይሄ ሁሉ ጫጫታ ግራመር ያልጠበቀ እንግሊዘኛ የያዙ ፈረንጆች እስከሚስቁብን ጀዋር መሐመድ ወይ ፋሎው ዩ ያሉ ፈረንጆች እስከሚስቁብን ድረስ ይሄን ያህል እንትን የሆኑት ማለት ነው እና የዋሽንግተን ዲሲ ዋን ልንገራችሁ እሷ ግን በረብ መነገር አለባት የዋሽንግተን ዲሲ ላይ እና ዋሽንግተን ዲሲ ልክ እኔ 20,000 30,000 40,000 ሰው በቃ እኔ በጣም ተማረዋል እነዚህ ሰዎች 40,000 ወይ በቃ መንገድ ሞልቶ የሚወጡ መሰለኝ ሰላማዊ ሰልፍ ግን ነገሩ እንዳሰብነው አይደለም ዋሽንግተን ዲሲ ስንሄድ መጀመሪያ ካቶሊክ ቸርች ዩኒቨርሲቲ ነበር እዛ ሄዱ በመኪና ሞሉ እዛ ተኙ ምናሉ አሰረዙ that's fine it's okay በኋላ ላይ ልክ ወደ ሰዓት ሲደርስ ኦሮሞ ኮሚኒቲ ትሄድና እዛ ነው እንትን የምታገኘው ቲኬት አይነገርም nobody knows the address አንድ ሰው አቅም ልጆቹ ቪዲዮ ላይ ያያቸው እውነታቸው ነው እነዚህ ሰዎች ምንድነው የጦርነት ስልት ነው እንደ የተጠቀሙት ምንድነው ምን ያረጉ ነው ቆይ አፈዘዙን እኮ እውነትም አፈዘዝናችሁ ስምን ለባዘው because ያ ቀን የሱፐር ቦል ቀን ስለሆነ መዝጊያ ቀን ስለሆነ ፊታችሁ ላይ እንደዚህ በትነን በደንብ አፈዘዝናችሁ በደንብ አንተ እዛ ዮኒ ማኛ ሜካፑ ቆልጦ ማዲያቱ ታይቶ ምን እስከሚል ድረስ እዛ ብርድ ሲቀጠቅጠው ዩኒቨርሲቲ በር ላይ መጡ እዚህ ደስ ያለኝ ነገር ምን እንደሆነ ታውቃላችሁ የሆነ ሰው ዮኒ ማኛ ነው ይለኛል የታለ እኔ ከዮኒ ማኛ በቃ ግድንግድ መሰለኝ እንደኔ በቃ ኦሮሞዎቹ ረጃጅም ናቸው አይደል በቃ ትልቅ መሰለኝ ገባ
አታየውም እንደ ዮኒ ማኛ የታለ ያለው ለካሰውዩ ወንበር ነው የሚያክለው የሆነች ኩባያ ነገር ነች ለካ ዮኒ ማኛ አለ እኮ ዘጋ የታለ አላየውም እኔ ትልቅ በቃ ግዙፍ ይመስለኛል እሱን እያየው ነበር እና ለካ ፊት ለፊት እሱ ፊት አይን ላይ ተከለ ሳቀብኝ እና አየሁት በኋላ ላይ ምን ይላሉ ተከባሃል ጀዋር ተከባሃል ውጣ ተከባሃል የለም እኮ ጀዋር ቦታው ኮሚኒቲ ሴንተር ነው ገባችሁ እና ጀዋር እዛ አልነበረም እና ጀዋር መሐመድ ተከባሃል ውጣ እዛም በትነናል ውጣ ከዚህ ይላል በጣም ግን ደስ ያለኝ እኛ ብቻ አንድ በአንድ ስማ አንተም ሄድ ቀስ በቀስ የተወሰነ ግሩፕ እዛተን እነሱ እዛ ብርድ በደንብ ቀጠቀጠልኛ ብርድ አሳቅፈን እነሱ ጀዋር ኢዝ ምንድነው ሳይሉት ጀዋር ኢዝ ቴሮሪስት ሲሉ እኛ ደግሞ ጀዋር ኢዝ ሂሮ እያልን ብቻ ስናስጫዋቸው ሚቲንግ ኦልሬዲ ላይክ 50% ሄዷል ማለት ነው እዛ አላወቅም አንድ ሰው አድሬስ አይሰጥም ምንም አይሰጥም ይሄን ያህል ኦሮሞ አንድ ሆኖ ባመመበት አላማ አንድ ላይ ይሄዳል ማለት ነው እና እንደዛ እንትን ሄን ምንድነው ሆሉ ስንሄድ እንትን ተደረገ እና ማን መጣ የሙስሊም መጣ የኦርቶዶክስ መጣ የካቶሊክ መጣ የፕሮቴስታንት መጣ this diversity ማለት ይሄ ነው እና አራት የእምነት ተከታዮች መጥተው ባረኩት ያንን ስብሰባ ማለት ነው እና ባረኩት በጣም ደስ የሚል በጣም it was the best ለምን ዋናው እኛ ዋሽንግተን ዲሲ ላይ ማረጋችን ነው እንጂ we don't care about Hilton about ምናምን ነው እናንተ ታቃጥላላችሁ ያላችሁን ቸርች በውሸት ለራሳችሁ አድርጋችሁ ቄሮ ስም ለማጥፋት ያደረጋችሁት ግን እኛ ቸርች ውስጥ አደረግን እኛ ቸርች አቃጣይ አይደለንም ቸርች እኛ ለቸርች ክብር አለን ለቸርች ክብር ባይኖረን ኖሮ የሙስሊም ሼካ እዛ ሄዶ ወንድሜ ነው ብሎ አንድ ላይ ቆሞ ባልባረኩ ነበር እኛ ቴሮሪስት ብንሆን ኖሮ ቸርች ውስጥ ባላደረግን ነበር አይታችኋል እና ለራሳችሁ የሌለ ፋብሪካ የሌለ ድራማ ፋብሪካችሁ ኦሮሞ ወይ ቄሮ ቸርች አቃጠለ ቄሮ እንትናን አንገት ቆረጥ እስቲ አሳዩን እስቲ ቄሮ የቆረጠው ቄሮ በትግል ጊዜ 3 አመት አንድ ብርጭቆ አልሰበረ ዛሬ ምን ተገኘ ብሎ ነው ምስኪኑን የአማራ ህዝብ ከሱ ጋር የሚኖረው እንት የሚያደርገው ይሄ የራሳችሁ ድራማ ኦሮሞን ለማሸማቀቅ ኦሮሞን ወደታች ለማድረግ ያደረጋችሁ ድራማ ተነቃባችሁ እና ሱፐር ቦሉ እንዴት ተጠናቀቀ ቸርች ውስጥ ተጠናቀቀ ማለት ነው አያችሁን እንዴት ደስ እንደሚል እነዚህ ቆይ እነዚህ ሰዎች ጀዋር ተከባለ ይያልን ነው እዚህ ውስጥ ጀዋር ግን የለም እዚህ ውስጥ የት ነው ያለው ያለው ነገርዩ 30 ደቂቃ ዲፈረንስ አለው ሚቲንግ እየተደረገ እና በዛ ላይ ዝናብም ትንሽ አለች እግዚአብሔርም ተጨመረበትና ትንሽ ቀኑም ቀዝቀዝ ይላል እንደዚህ አይደለም ትንሽ ዝናብም ትንሽ አላት እና በቃ ተሸንፋችኋል ሂዱ እኛ እየሳቅን ቀስ በቀስ ሄደን ሰልፍ እንትናችን አረግን ማለት ነው አያችሁ እንዴት እንደ ተሸወዳችሁ 8-0 ሱፐር ቦሉ ዋሽንግተን ዲሲ ላይ ተጠናቀቀ ማለት ነው you see the game እና ኦሮሞ ወይ ቄሮ የዛቺ አገር ምሰሶ የዛቺ አገር ዋና እስቲ አንድ ክልል በኢትዮጵያ ውስጥ እንደ ኦሮሚያ የብሔር ብሔረሰብ የተገናኘበት አለ አማራ ክልል ሂዱ ትግራይ ሂዱ ሶማሌ ሂዱ ደቡብ ሂዱ የፈለክ ኦሮሚያ ውስጥ ግን የሌለ የብሔር ብሔረሰብ የለም ለምን ኦሮሞ አቃፊ ነው ኦሮሞ ጥሩ ሰው ነው ኦሮሞ ተንኮለኛ አይደለም ተንኮለኛ አቅም እና ግን በጣም ያሳዘነኝ አራት የእምነት ተከታዮች የሙስሊሙ አልተባረረም የካቶሊኩ አልተባረረም የፕሮቴስታንቱ አልተባረረም የኦርቶዶክሱ ለምን ተባረረ that's the big question ስለዚህ ይሄ ነገር ይሄ ድራማ እናንተ የእምነት ጦርነት ለማስነሳት የፈለጋችሁት ኦሮሞን ለመበታተን የፈለጋችሁት ጀዋር መሐመድ ኦሮሞን አይወክልም ጀዋር መሐመድ ኖ ጀዋር መሐመድ በሱፐር ቦሉ ላይ ወይም በዋሽንግተን ዲሲ ላይ ጀዋር መሐመድ ፕሮቴስታንትን ይወክላል ጀዋር መሐመድ ካቶሊክ ይወክላል ጀዋር መሐመድ ኦርቶዶክስን ይወክላል ጀዋር መሐመድ ሙስሊም ይወክላል ብለን እንደዛ ቁልጭ አርግተን ፊታችሁ ላይ አስቀመጥን ማለት ነው እንዴት እንደሚወክለን በደንብ አሳየናችሁ ማለት ነው አይደለም እና እንደዛ 8-0 ተሸነፋችሁ አቁሙ ይሄ የውሸት ድራማ አቁሙ ህዝብ ለህዝብ አታፋጁ በተለይ እነዚህ ትላልቅ ዩቲዩብ ላይ የሚገኙ ከኢትዮጵያ ፈንድ የሚደረጉ
የአማራ ክልል ምክትል ፕሬዝዳንት እሱ ነው ፈንድ የሚያደርገው ከኢትዮጵያ ገንዘብ ለነ ዮኒ ማኛ እየላከ ቀንና ለሊት ብሔር ብሔረሰብ እንዲጋጭ ኦሮሞ ለአማራ እንዲጋጭ 24/7 ስለ ህዝብ ለማጋጨት ፕሮፓጋንዳ የሚቀሰቅሱት ማለት ነው። ገባችሁ? እና ይሄ ሁሉ ደግሞ አሁንም አንድ ነገር ምነግራችሁ ይሄን ሁሉ በተለይ ቪዲዮ ላይ ቁጭ ያላችሁ ጄኖሳይድ ስታውጆ ነበር የአማራ መንግስት ክልል ግደለው ጫፍጭፎ ያላችሁ ያጋደላችሁ በዛ ላይ አሁን ደግሞ ወደ ኦሮሞ ፊታችሁን ያዘውራችሁት ኦሮሞ እንደ ዶሮ ሞኝ አይምሰላችሁ። ካሁን በኋላ እኛ ምን እንደምንሰራ ማንም አያውቅም። እኛ ከማንም ብሔር ችግር የለብንም፣ ከአማራ ችግር የለብንም። ግን እናንተ ተንኮል እየሸረባችሁ ያላችሁ ሰዎች በህግ ፊት እንደምናቆማችሁ ከዚሁ ማወቅ ይገባችኋል። ተዘጋጅ። ዮኒ ማኛም እስር ቤት ገብተ ሚስት ለመሆን ተዘጋጅ፣ ከአሁኑ ተዘጋጅ። ቢኮዝ ያንተም ቪዲዮ አለን። ያንተም ቪዲዮ ጄኖሳይድ ያሳወጅክብን 24/7 አንተም ደሩ ዳሩ ሁላችሁም ተዘጋጁበት። ያ you knows we have lawyer association, we have doctor association, we have all kind of association. አሁን ግን በትክክል በእናንተ ላይ ጎል እንደምናስገባባችሁ አሁንም ወቁ በደንብ። yes ለምን እኛ ሳነካችሁ እንደ ብሔር ነው የሰደባችሁን። የአንድም ብሔር መሳደብ ማቋሸሽ መብትም የለህም። ያ እንከሳለን ደግሞ በዛ ላይ አከላይ መገደል አለባችሁ አለ። ሁላችሁም ለክስ ተቀርባላችሁ። you will see soon, you will see ያ በደንብ ነው። እና እሱ ነው የምለው። ሁለተኛ የዛን ሰውዬ ነገር ግን ባላወራ ደስ ይለኛል። ይሄ ማን ነው ባለተራ ነው ባለደራ የሚባለው ሰውዬ አንድ የዛን ቀን እንዳንሄድ ተከላከለ። ለምን ቄሮ እንዳይመጣብኝ ገንዘብ ማይሰጥ ሰው እንዳይመጣብኝ ምን አለ መሰላችሁ? ድሮም እናንተ በተረት ነው የምትታወቁት። የቸገረው እርጉዝ ያገባል አሉ። የእናንተ ፖለቲካ በትንትኑ ሲወጣ መያዣ ስታጡ ሲቸግራችሁ ሄዳችሁ ይሄን ሰውዬ ጆይን አረጋችሁት። ማንን? እኔ እስክንድር ነጋ ለምን ወያኔ እንዳሰረው በእውነት ነው የምላችሁ። ያ ዮናስ የሚሩ የሚባለው ልጅ እውነቱን ነው። በጣም አይ ላይክ ሂዝ 100% ከሱ ጋር አግሪ ባላረግ ግን አንዳንዴ እውነት ይናገራል ያ ልጅ። እሱና መሃል ሜዳ የሚሉት I like them, they are very neutral, they go straight to the point። እና እኔ በበኩሌ ይሄን ሰው ለምን ወያኔ አሰረው ለምን ራሴን ጠየቁ። አንድ እኔ ብዙ ሰው የመብት ታጋዮች ከእስር ሲወጡ አንበሳ ሆኖ ነው የሚወጡት። አንበሳ እና የሚናገሩት በቃ ያስደስተሃል። የሆነ ነገር አላቸው፣ ግርማ ሞገስ አላቸው፣ ስንት ነገር አላቸው። ይሄ ሰውዬ እኔ ምን ሲያደርግ ወያኔ ራሱ እንዳሰረው በእውነት ነው የምላችሁ። ለምን እንዳሰረው አልገባኝም። አንድ ግርማ ሞገስ የለውም፣ ተናግሮ አያሳምንም፣ ምንም አያረግም ይላል። በቃ ምንም ለምንድን ነው የታሰረው ይሄ ሰውዬ? በቃ እንደዚህ ጉዙ ባረግ ነው እኮ። እና ተነስቶ እኔ ባላደራ ነኝ አለ። ዱርዬዎቹን ሰብስቦ አዲስ አበባ ውስጥ አንድ 500 300 ሰው ሰብስቦ እንግዲህ ካሁን በኋላ የእናንተን አደራ ተቀብያለሁ። ካሁን በኋላ አዲስ አበባ እኔ እንደ አደራ ስለሰጣችሁኝ ታንኪዩ። የአዲስ አበባ ህዝብ እኮ ይሄ ራሱ እኮ ኢሊጋል ነው እኮ፣ መብት የለውም። አንድ የአዲስ አበባ ህዝብ መርጦት አንተ እስክንድር ነጋ አደራ ሰጥተናልና አስተዳድረን ያለው ሰው የለም፣ ጠብቅልን ያለው ሰው የለም። ራሱን በራሱ ነው የሾመው ሰብስቦ የራሱን ግሩፕ። እና ኖርዝ አሜሪካ ሲመጣ ሰዎቹ ምንድነው ፈዘዙ እንደ ወይ አልኩኝ። በቃ መጡና እዛ ቁጭ ብሎ እንትን ይላቸዋል። እሺ ምንድነው የምታደርገው? እና አሁን የምናደርገው ቄሮን እንከሳለን። ለማ ለዓለም መንግስታት። አረ በእናታችሁ አረ ውይ አረ እስቲ ክሰሰን እስቲ ክሰሰንና አይ ወይ መውደቅ ወይ መክሰር ሲባል እኮ እንደዚህ ነው በእናታችሁ። እስቲ ቄሮን እንከሳለን ስትል ለምሳሌ አንድ ምሳሌ ልስጣችሁ። እኛ ተነስተናው ለምሳሌ ተስማምተን የአማራ ወጣቶች እንክሰስ ብንል እንግዲህ ምን ይመስላችኋል? የሶማሌ ወጣት እንክሰስ ወይ የሲዳማ ወጣት እንክሰስ ወይም የትግራይን ወጣት እንክሰስ? ሃይ ህዝብ እንዴት ይከሰሳል ወገኖቼ? ህዝብ የት አገር ነው ሲከሰስ የሰማነው? እኛ ደሞ እኮ እዛ ውስጥ ቁጭ ብለው እና ለዓለም መንግስታት እንከሳቸውና ይላልኩ። እኔ እኮ አስታውክ ነው የሚለኝ እኮ ያ ሰውዬ ሲያወራ
በእውነት ነው በቃ እንደዚህ በቃ የበላሁት ሁላ በቃ ለማስታወቅ ነው የሚሄደው ነው በእውነት እንደዛ የሚቀፈኝ በዚህ ዓለም በእውነት ነው እንደ እስክንድር ነጋ የሚቀፈኝ ሰው በዚህ ዓለም አይቻላቅም ነው ከፖለቲከኞች ምንድነው ፖለቲካ አያምርበትም ግርማ ሞገስ የለው ምንም የለው እሱ ከእድር ኃላፊ መሆን አይችልም እስክንድር ነጋ የእድር ኃላፊ እድር ውስጥ ሄዶ ከእድረኞች ጋራ ቆንጆ ንግግር አድርጎ አንዳንድ ሰው እኮ ሲናገር እኮ አፍን የሚያስከፍት አለ እኮ ውሸትም ቢናገር ደስ የሚል ማጠግቦ ሰው አለ ቁጭ ብለ የምታየው ይሄ ምኑ ነው የሚታየው እስቲ ንገሩኝ በእናታችሁ እሺ እስክንድር ቀጥል ሲባል እና ቄሮችን እንከሳቸዋለን ለዓለም መንግስታት ለአሜሪካን እንከሰና ከዛ በኋላ ገንዘብ ከት እናደርግባቸዋለን ስማ እኛ ከመቼ ወዲህ ነው ከዓለም መንግስታት ገንዘብ የተቀበልነው ቄሮ መቼ ነው ከዓለም መንግስታት ፈንድ አግኝተው የሚያውቀው በእናታችሁ እስቲ ንገሩኝ ቄሮ ከመቼ ወዲህ ነው ከዩሮፒያን ከአሜሪካን ከዓለም መንግስታት ከመቼ ወዲህ ነው ቄሮ ደግሞ ገንዘብ አግኝተው የሚያውቀው የኦሮሞን ትግል ፈንድ የሚያደርገው የኦሮሞ ህዝብ ራሱ ነው ቄሮ ራሱን በራሱ ነው የሚያታግለው እንጂ አንድ ቀን ከዓለም መንግስታት ትርፍም አግኝተው አቅም ገንዘብም አግኝተው አቅም ለወደፊቱም ለትግሉም በራሱ ህዝብ ላይ በኦሮሞ ላይ ቆሞ ነው እንጂ ትግሉ የሚያካሂደው አንድ ሰው ለምኖ አቅም አይለምንም ስለዚህ እዛ ውስጥ ቁጭ ብለው እዚህ አገር አይታችኋል ምንድን እንትን የሚለው ላይክ 60 አመት 50 አመት የቆየ እዚህ አገር ዲሲ ላይ የበሰበሱ በቃ እንዳሉ እና የዞረባቸው እና እንከሳለን ቄሮ ሲባል ሃይ እናንተ ሰውዬች ቄሮ ደግሞ ከመቼ ወዲህ ነው ፖለቲካ ፓርቲ ሆኖ እኛ ግራ ገባን እኮ እኔ አሁን ለምሳሌ ቄሮ ማቀው ወጣት ማለት ነው በቃ እኔ ጋር ምንም የለም ወጣት በራሱ የሚተማመን ሰቦና ማለት ነው ሰቦና ማለት በቃ በማንነቱ የሚኮራ እና ሚናበብ አንድ ነገር ከተነሳ ሚነሳ በቃ ማለት ነው እንጂ የፖለቲካ ፓርቲ አይደለም እንግዲህ አንተ ይሄን ህዝብ እከሳለው ለዓለም ፍርድ አቀሟለ ትላለህ ይሁት እዛ ቁጭ ብሎ የሚያጨበጭቡት ከሱ የባሱ ዱኩማን ከሱ የባሱ ሙትቻ መሆናቸውን በዚህ ነው የምታውቁት ትንሹ ካን ቆይ እስክንድር መጀመሪያ አንተ ያልከው ቄሮ የት ነው ኦፊሳቸው እስክንድር እነዚህ ቄሮች መቼ ነው የተቋቋሙት እነዚህ ቄሮች ሄድ ኦፊሳቸው የት ነው ቢልኮ የለም እኮ ቄሮ ማለት ወጣት ማለት ነው የአማራ ወጣት እንከሳለን እንግዲህ የአማራ ወጣት የትኛውን ከሳ የትኛውን ተዋለን አሜሪካ ውስጥ ያለውንም ሰብስበ ጎንደር ያለውንም ሰብስበ ዲሲ ያለውንም ሰብስበ የአማራ ወጣቶችን ለዓለም ፍርድ እንደማቅረብ ማለት ነው ለዚህ ነው የቸገረው እርጉዝ ያገባል ያልኩት ለዚህ ነው የቸገረው ሰው እርጉዝ ያገባል ያልኩት እና በጣም አሳፈራችሁ በእውነት ነው ብላችሁ እና ህጋዊ ያልሆነ ሰው ባላደራ ብሎ ኢትዮጵያ አዲስ አበባ ውስጥ በ300 ሰው ራሱን አስከብቦ ራሱ በራሱ ስልጣን ሰጥቶ አሁን ደግሞ እዚህ በቃ እናንተ ካላችሁ ካሁን በኋላ እናንተ ስለፈረዳችሁ የአገር ቤቶች ድምጽ ስለሌላችሁ በእናንተ ውሳኔ አሁን እኛ ደግሞ ወደ ዓለም ፍርድ እንሄዳለንና ገንዘብ ስጡን ስማ ገንዘብ ኦሮሞ አይታል በአንድ ቀን $63,000 ያው አንድ ቀን $63,000 ለሳሙኤል የተሰበሰበው በአንድ ቀን ኦሮሞ መለመን አያስፈልግም ኦሮሞ ካመነበት ሰልፍ ገብቶ ነው $1,000 $500 የሚሰጥ you don't have to explain መለመንም አያስፈልግም የሆነ ነገር ተነጋ እንካ ኦይመን እንዳውም እንኳን ሳልረሳ ነገራችሁ የናንተ ጋጋታ ለኦይመን by the way $600,000 ወደ almost ለሚሊዮን የሚጠጋ ብር አበረክቷል thank you so much እናንተ ባትጮሁ ዛሬ ሚኒሶታ ላይ $180,000 አትላንታ ላይ $110,000 ኮሎራዶ ላይ ወደ 100,000 ወደ 50-60,000 ቬጋስ ካልጋሪ ቶሮንቶ እንዳለ almost ወደ ሚሊዮን ዶላር የሚጠጋ በ8 ቀን ውስጥ 8 ለባዶ እናንተ ላይ አስገብቶ 1 ሚሊዮን ብር ኪሻ ውስጥ አስገብታ ኦኤምኤን መንገዷን ቀጠለች እቺን እናንተ አንድ አመት ይወስድባችኋል የኦኤምኤን ሩብ ለመሰብሰብ አንድ አመት እናንተ እኮ $50 ለማውጣት እኮ የምትጨቃጨቁ ሰዎች ናቸው ኦሮሞ እኮ ሳይጨቃጨቅ ነው እኮ $500 $1,000 እንካ በቃ አንድ ነገር ካመንበት we don't have to beg each other no never እና thank you እናንተ ወጣችሁ አይሲስ እናንተ ወጣችሁ ቦኮ ሃራም by the way ሌላው የኢትዮጵያ ሙስሊም ብሔረሰቦችን ከኛ ጋር እንዲቆሙ ስላደረጋችሁ ደግሞ በጣም እናመሰግናችኋለን ጥላቻችሁን ለእስልምና እምነት ያላችሁን ጥላቻ ስላሳያችሁ እንዳውም ሌሎቹ ከኛ ጋር እንዲቆሙ
ስላደረጋችሁልንም በጣም እናመሰግናችኋለን ለኦኤምኤንም በእናንተ ሰበብ ኦልሞስት $1 ሚሊዮን ስለሰበሰባችሁ ለሱም ምስጋና ይገባችኋል ለተሳሳታችሁ ሰላማዊ ሰልፍ ለምን ችግር የለውም እሱን እናልፍላችኋለን እሱ አንድ ላይ ነው የተሰደብንበት ለምን እኛንም ሲያዩን ከለራችን ኦኬ እናንተ አንድ ናችሁ ስለሚሉን ስታብ ፕሪስክሪፕሽን ስትሉ we follow you ስትሉ የሌለ ነገር ሁላ ስትቀባጥሩ ችግር የለውም እሱን እንደፈን ተጠቅመንበታል ግን ትልቅ ነገር ያደርጋችሁልን አንድነታችንን የባሰ ቦንድ አደረጋችሁ አያችሁ የኦሮሞ ልብ 7 ጌም ላይ አንድ ኦሮሞ እንደዚህ ዞር ብላችሁ አላያችሁ አየ የኦሮሞ ስልት የጦርነት ስልት 7 ጌም ላይ የኮሎራዶ ጌም ላይ የሁሉንም ጌም ላይ እየሳቅን እያልን ያለፍነው አይደለም ግን ዲሲ ላይ ቄሮ መኪና ላይ ወጥቶ አይታል እንደደረገ አንተ ምኒልክ ስትል እሱ ሌላ ነበር መልስ አንተ ጆሃር ስትል ሂሮ ይልሃል አየ እንዴት የጦርነት ስልት እንደዛ ብርድ አሳቀፈናችሁ ብርድ አስመትተን ወደ ማታ ላይ እኛ ደግሞ መልስ ሰተናችሁ ሱፐር ቦል ስለሆነ ከዛ በኋላ ሁልሽም ሽንፈትሽን ተከናባብሰሽ ወደ ቤትሽ ለምን ውሸታምና ውሸት ነው ይዘመጣው እውነት የለም ኦሮሞ ቸርች ያቃጠለ የለም ውሸትን ነው አንድ ቄሮ ሰው ይገደለ የለም ይሄ የናንተ ሴራ ነው ጆሃርን ለመደገፍ ወጥቶ ለምን የናንተ ቸርች የናንተ ፓስተር ራሱ 2 ሰዓት አውርቶ ምንም ኤቪደንስ ስላለመጣ ምንም የላችሁም 8 ለባዶ አሸንፈን $1 ሚሊዮን ሰብስበን ሁሉም ወደ ቤቱ ተመለሰ ማለት ነው ደሞ የህጓ ነገር እየመጣችላችሁ ነው እናንተ በቁባቆች እዚህ ላይ ቁጭ ብላችሁ ብሔርን እንደ ብሔር የምትሳደቡ ሰውን 24 ሰዓት እንደምትሉ ያቺ ደግሞ በደንብ እየተሰራች ነው ተዘጋጁ እያንዳንድሽ እዚህ ላይ ቁጭ ብለ ገና ለገና ሚዲያ ላይ ቁጭ ብዬ ነው የሸውዳ ኖ ቪዲዮ ሁሉ ወርዷል ደዋሪ ያንተ ቪዲዮ ሁሉ በደንብ ተሰብስቦልሃል ትገባያታለሽ እርግጠኛ ነኝ ነው የምነግርህ እና ልክ እዚሁ 8 ለባዶ እንዳሸነፍን ደግሞ 4 ኪሎ ደግሞ እንደምንገባ ከዚሁ ልናስጠነቃችሁ እንፈልጋለን እና ይሄው ነው ፕሊስ ይሄ ማን ነው ብዙም ባናወራ ጥሩ መሰለኝ የእስከንደር ነጋ ለምን ብትል አንድ ህግ አይደለም ባላደራ ብሎ ቄሮን ከሳለው ከሳለው የኦሮሞን ህዝብ ከሳለው የኦሮሞ ህዝብ ሲከሰስ እስቲ ናየውና እኛንም መጥቶ እስር ቤት ይክተቱ እንግዲህ ቄሮ አሜሪካም አለ ካናዳም አለ አውሮፓም አለ ኢትዮጵያም አለ ከሰስና እንግዲህ ሰብስበው እስር ቤት ይክተቱ አሸባሪ ስለሆነ ደነዝ ናንተ ደነዝ የፖለቲከኛ ምንድነው ይሄን ያህል አንድ ሰው ደና ሰው ስራ አትሄዱም እንዴ ምንድነው እንደዚህ ከሞመን እስቲ በቀለ ገርባዮ ሲናገር አይሸማቀቅም በቃ የሚናገረው ፍሬ ያለው እውነቱን ነው የሚናገረው ያ በቃ ማድረግ ነው ዶክተር መራራን ይው ጀዋርን ይው እስቲ ያቸው በቃ አይፈሩም በትክክል ኦሮሞ ደግሞ ካመነበት ኦሮሞ ራሱ ትክክለኛ ካልሆነ እኛ we don't care አብይ መንገድ ስተሃል የሌለ ነገር አድርገታል we don't ብለው ተናግረዋል ኦሮሞ በቃ ቀልዳቅ እውነት ላይ ቆሞ ስለሚል ላመንበት እንሞታለን አንዋሽም እና እናንተም ክሳችሁን ቀጥሉ ክሰሱ የኦሮሞን ህዝብ ክሰሱና እንግዲህ 60 ሚሊዮን እንዴት እንደምታሳስሩ እናያለን የናንተ ፖለቲካ ነው ቀስ በቀስ እየቀለጠ እንደሚሄድ እናጋለን በእርግጠኝነት ነው የምንነግራችሁ የአሃዳዊ ስርዓትም አይመለስም forever ሄዷል ሞቷል ከአሁን በኋላ ፌደራሊዝም ዛሬ ሲዳማ አይታችኋል እዛ ቸርች ውስጥ የሲዳማ ወንድማችን ስናጨበጭብለት ምን ነበር ሻፌታ ሲዳማ ብለን በደንብ ማረቅንላቸው ኮንግራቹሌሽን አልናቸው የሲዳማ ወንድሞቻችንም እና እነሱም ወደ ፌደራሊዝም እየመጡ ነው ከአሁን በኋላ ስልጣን ወደ ሳውዘርን ነው ያለችው በቃ ተስፋ ቁረጡ ከአሁን በኋላ ኢትዮጵያ ውስጥ እኛ የምንፈልገው የሁሉም መብት የ82ቱም ብሔረሰብ መብት ተጠብቆ እምነቱ ተከብሮ ባህሉ ተከብሮ አንድ ላይ የፌደራል ቋንቋ አንድ ላይ ከተስማማን አብረን እንኖራለን ማለት ነው ግን በዛ በኩል ደግሞ በፌደራሊዝም የፒፒ ነው ምናምን ብልጽግና የምትለውና የብሔር ብሔረሰቦቹ የብሔር ፖለቲከኛ አንድ ላይ ሲጋጠሙ እንደምናሸንፍ እርግጠኛ ሆነን ከዚሁ እንነግራቸዋለን እና ወደ ኋላ የሚመለስም የለም አሃዳዊ ስርዓትም አይመጣም ከአሁን በኋላ ኦሮምኛም ሲዳምኛም
ሶማሊኛም አፋርኛም ሁሉም የብሔር ብሔረሰብ ተስማምቶ አንድ ላይ ኢትዮጵያ ከአሁን በኋላ የምትመጣው የኦሮሞ እጅ ካለበት ብቻ ነው። በቃ ታስብ ኦሮሞ ከአሁን በኋላ ያቺ ኢትዮጵያ የምትባል ሀገር ሴንተሯ ኦሮሚያ ላይ ያለችው ኦሮሞ ህዝብ ነው። በቆዳ ስፋትም በሁሉም ዲሞክራሲ ከመጣ ያው ኦሮሞ ትላልቁን ብሔረሰብ አብሮ ተስማምቶ አብሮን እናስተዳደርን ከተስማማን ማለት ነው። ከዛ በላይ ግን ይሄ በመንደር ጋጋታና በሚዲያ ብዛት ጋጋታ ኔቨር ኤቨር ኦኤምኤን ልታዘጋ ሞክረ 1 ሚሊዮን ስላበረከትልክ በጣም እናመሰግናለን። የኦሮሞ ህዝብን ከሳለው ያልክም ሂድና ክሰስ። ቀይሮ ነው 60% የኦሮሞ ፖፑሌሽን 70% ከ67 ሚሊዮኑ 67% ቀይሮና ቀሬ ናቸው። በቃ ወጣት የሴትና የወንድ ወጣቶች ናቸው እንዳሉ ከ35 በታች ናቸው እድሜያቸው እና ክሰሳቸው ለዓለም መንግስታት ክሰስ። ደሞ ኮደስ ያለን ቢያሳስረን ጥሩ ነበር። ገቢ እናቋርጥባቸዋለን። ገቢውን እናቋርጥባቸዋለን። የምን ገቢ ነው ደሞኛ ከዓለም መንግስታት ወይ we never see ገቢውን እናቋርጥባቸውና እና ታንክ ዩ እስከንደር ታንክ ዩ ገቢ ይቋረጥባቸዋል። ከዓለም መንግስታት ከአሜሪካ ይቋረጥባቸዋል። what the hell is going on man? ምንድነው በሽተኞች ናቸው እንደነዛ ሰዎች? Are you guys okay? ከመቼ ነው ደሞኛ ቀይሮ ከዓለም መንግስታት ገንዘብ የተሰጠን? አብይ ገንዘብ ሰጠውት ያው ገንዘብ ተሰጠው ሄዶ እነዚህ ሬሳዎችን አንስቶ ሰራላችሁ ዳሴት ከዛ የበለጠኛ ምንም አላየንም። ከዓለም መንግስት የታገልነው በራሳችን ኪስ ነው በራሳችን መንገድ ነው። አሁንም ትግላችን ይቀጥላል እና ለዛሬው እቺ ትበቃችኋለች። ሼር አድርጉ አዳርሱ ይበቃችኋል እና ታንክ ዩ ሶ ማች እና ኦሮሞ ትግሉ ይቀጥላል። ኦሮሞ ይናበባል። ኦሮሞ ግን በሰው አናልፍ። ሰው ካልነካን አነካም። ልክ 8 ለባዶ እንዳሸነፍን አሜሪካ ላይ እንደዛ ዝታችሁ ዋሽንግተን ዲሲ አድዋ ነች አረጎራ ዋሽንግተን ዲሲ አትደረግም ጎንደር ነች። ተው እንጂ ከመቼ ወዲህ ነው ዋሽንግተን ዲሲ ጎንደር የሆነችው? ዋሽንግተን ዲሲ is my capital city bro. is my capital city. I have a right. capital የራሴ capital city ነች። እንደዛ ደረታችን ነፍተን ሰልፋችን አርግተን እንትናችን አርግተን እናንተን ብርድ አሳቅፈን ብርድ አስቀጥቅጠን እንትናችን ጨረስን ማለት ነው። እና እንደዛ ነው። ዋሽንግተን ዲሲ መኛ ነች። የእናንተ ብቻ አይደለችም። ኦሮሞ ከአሁን በኋላ ኦሮሞን መምታት ከፈለክ ግልጽ ወጥተ እንደ ጀዋር ተደራድረ በእውነት ጀዋር በራሱ ሳይሸማቀቅ የፈለገ ሚዲያ ቢጠራው ይናገራል። አይፈራም። በራሱ የሚኮራ በቃ እንደዛ በራሱ ኩራና ተናገር። እኔ እንደዚህ ነው ፈልገው በዚህ ነው ማምነው ናና ተደራደር ከኔ ጋር አለ ዳሴ እና ይሄ የውሸት ድራማችሁን ለማጠቃለል ፕሊዝ ይሄ የእምነት ድራማ እናነሳለን የምትሉ ኦሮሞን መከፋፈል አችሉም። ዛሬ እናንተ የኦሮሞን ኦርቶዶክስ ከጆሃር ጋር አጋጭታችሁ የኦሮሞን እስላም ከኦርቶዶክስ ልታጋጭ ነው። ኖ ሂድና ጎፈንድሚ ግባና ያና ሀያትና ከዲጃ ናቸው ገንዘብ እየሰጡ ያሉት። እኛ ከኦሮሞ ኦርቶዶክስ ወንድሞቻችን ጎን ነው ያለነው። እኛ የእምነት ችግር የለብንም። የፈለገ መብቱ ነው። በእንጨት ማመን መብቱ ነው። it's not my business። ኦርቶዶክስ ወንድሜ እስከሆነ ኦሮሞ እስከሆነ ድረስ መብቱ ነው። ተቆኑ ፍዴሬ ሲያ ዱቢተራ ሲትሚያ ቦደረ ዱፍቴሳ እና የኦርቶዶክስ ኦሮሞ የካቶሊክ የፕሮቴስታንት የሙስሊሙ የዋቄ ፈታው ኦሮሞ ውስጥ ገዳ ሲስተም ማለት ዲሞክራሲ እንደማለት ነው። ለዚህ ነው የኦሮሞ ሲስተም ውስጥ we don't care how you believe ግን አስ ኦሮሞማ አንድ ኮራለን። ኦሮሞ እስከሆንኩ ድረስ I don't care። ዛሬ እኔ ለቀሲስ በላይ ለግሻለሁ ገንዘብ ሰጥቻለሁ። ሙስሊም ነኝ በደንብ ሰጥቻለሁ። እንደዚህ ግቡና ሙስሊሙ ክርስቲያኑ እንዳለ ለምን ብትል የናንተ የጠነሰሳችሁ ሴራ እናንተ ኦሮሞን በእምነት ልትከፋፍሉን ያልተቃጠለ ቸርች አርሲ ውስጥ ተቃጠለ ይያላችሁ ለራሳችሁ የሸረባችሁት ሴራ ኦሮሞን ኦሮሞ ወንድማማቾችን ለማለያየት እንደዛ ነው። ከአሁን በፊት በሚል ጊዜ የሰበራችሁት አይደለም። አሁን ግን የቱለማውን ኦሮሞን ይዘን የሻውን ኦሮሞ ይዘን ኦርቶዶክስ ተቃጠለብህ ያልነው ሌሎችን እንዲመቱ እናደርጋለን። ኖ ተበላኝ። እቺ ግን ቆይታለች ከተበላኝ። ለዛ ነው አራት የእምነት ትላልቅ እምነት ተከታዮች የካቶሊክ የፕሮቴስታንት የሙስሊም የኦርቶዶክስ መጥቶ አራቱም ቀንሰውልን ሰላማዊ ሰልፍ ምንድነው ስብሰባችን አድርገን ዛሬ ግን ሲነጋ ሌሎቹ ፍሪደም ያላቸው በሰላም እየሰሩ ግን የኦርቶዶክሱ ተባረረ። ለምን ሴራና ሽረባ እናንተ
ካንተ ጋር ተንኮል ስላለ እኛ ደግሞ ግን አይዞ ከጎንን ያለ ነው እንኳን ልንለያይ እንኳን ኦርቶዶክስ ስለሆንክ አንጠላህም ብለን ሙስሊም ዛሬ እየረዳ ነው አይሉም ደግሞ እንዳይቀየሙኝ ማለት ሙስሊም ፕሮቴስታንት እንዳለ ዋቄፈታው እንዳለ እየረዳ ነው ለምን እኛ ውስጥ ገብታችሁ በእምነት እኛን መከፋፈል አትችሉም እናንተ አላማችሁ ጀዋር አይሲስ ነው ቦኮ ሃራም ነው ስትሉት በቃ ጀዋርን ጠልተን ተሸማቀን እንድመለስ ነው ልንመለስ ነው እንሞታለን ከጀዋር በፊት በረም ቢግባችሁ በረም መብት ተከራካሪ ድርጅቶች ይህንን በወገናችን ላይ የተፈጸመው እኔ ፕሮቴስታንት ወንድሜ ኦርቶዶክስ ወንድሜ ነው ፍቅር በረም ምንም እንዋደው አትከፋፈሉ እንደዚሁም የሌላውን ብሔረሰብ አንጠላም የሰብአዊ መብት የፈለክ የሰው ልጅ የሰው መብት ጠባቂ ድርጅት ሂዩማን እና እንደናንተ ኦሮሞ ላይ ዘረኝነትን እየለከካችሁ ግን የባሰ ዘረኛ የሆናችሁ እናንተ ናችሁ ኦሮሞ ዘረኛ አይደለም ኦሮሞ የጉድፈቻ ባህል አለው የስንት አይነት እንትን አለው ጀዋርና ግብረአበሮቹ ደግሞ በወገኖቻችን ላይ ጥቃት እና ድሮ በፌስቡክ የሰበሰቡት ኦርቶዶክስ ቤተክርስቲያን እምነቷን ለማስፋፋት ተጠቅማ ነበር አንዱን ይዛል እንትን ግን አሁን ቀረ ኖ ሞር ኢስ ኦቨር ዳት ጌም ኢስ ኦቨር አሁን በኋላ ኦሮሞ ገብተ አንተኩ በኢትዮጵያ ኦርቶዶክስ ስለሆንኩ ነው እኮ ቤቴን ያቃጠሉ ኦሮሞ ገብተ ዞር በል ይላል ለምን ጂሃር የሚያወራው ያውቃል እኔ ማወራው ይገባዋል ኦርቶዶክስ እንደሆን ግን አንተ እንደምትሸርብበት በደንብ ስለሚያውቅ ሄል ነው ይላል ሄል ነው ለዚህ ነው ኦሮሚያ ቤተ ክህነት ያስፈልገናል የሚሉት ናቸው ኢትዮጵያ ለዘላለም ትኑር ያቺ ነገር ነች እናንተን እንደዚህ ያሳበዳችሁ እቺ ኦሮሚያ ቤተ ክህነት መለሳት ይሄ ጦርነት ከፈተሽ አሜሪካ ውስጥ እዚህ ላይ አባቶቻችንን አምጥተን ብርድ ላይ ማቆማችን እኔ እንደ ግለሰብ በጣም ተጠይቃቸዋለሁ እኛም ምክንያቱም እንደዚህ አይደለም ዲያስፖራ ያለውን የዚያቸው ገብተን ዕውቀት ያላቸው እምነቱ የግሉ ነው እንደፈለገ ማመን የግሉ ነው የፈለገ ሰው በድንጋይ ማመን ይችላል እንጨት ማመን ይችላል የኛን ስራ የኛን ጉዳይ ሊከታተሉ ማድረግ ይቻላል ሰው እንደ ሰው እንደሚያን ነገር ነግሮኛል ሰው እንደማበረሰብ ሁለት አይነት ነዋሪ ያለ ተብሏል መሰለው የለበትም እንደ ዜጋ የሚኖር ምንድነው ዝም ያለ ሁሉ ፍራቻ ይመስላችኋል እዚህ ላይ የምትጋሉ ነው እኛ መናገር አልተወላለ ግን ኢስ አ ጌም ቮት አናረግ አወታ ስለተጀመረ ቮት ለሚያረጉት ከናንተ ጋር እናንተ ተጣርታችሁ እኛን ካንስል ለማስደረግ እናንተ ስምንቱንም ቦታ ካንስል ልታስደርጉ ነው ግን እኛ ስምንት ለባዶ አውጥተን መነጋገር አለብን ቻው ባይ ብለናችሁ ሄድን ማለት አሁንም የሚጠቅመን ይሄ ሰላም ሚሊዮናችን ኪስ ውስጥ አስገብተን ነው የሚል ይሄንን ያህል ከሲስ በላይ አንድ ስንት ገባ አሁን በአንድ ቀን $64000 ነው ወደ $63000 በአንድ ቀን ራሳቸው ለምኖ ጉዳያችንን ይሄን ያህል ነው የኛ ባል እንኳን ልንጠላላ እንኳን እንደ ምን ባለው የሆነ የጅብ ተረት አለ ጅብ ሲመጣሉ ሶስት ከብቶችን ሲያይ አንዱ ብሬ አንዱ ነጭ አንዱ ቀይ ነው እና ይመጣና ማታ የሆነ አንበሳ ይመጣልና አንተ ለምን እሱ ነጭ ከውስጣቸው አታውጡ ይታያል ማታ እሱንም ሄዶ ይባላል አንተም እንደዚህ ያለ እንደዛ ብሎ መስራት ትችላለህ ና አግዘን ያው ማውጣት ልክ እነዛ ልጆች እንዳሉ ሰልፍ ላይ ሰነይ ሰዎች ምንድነው አይናችን ላይ በዛ ላይ እንበልታ እዛ ላይ ከበረታ ምንድነው ያደረጉት የጦር ስልት ተጠቀሙ ብሎ እውነታቸውን ነው እነዚህ የሚያወሩ እንደዛ ሰርተው ነው ይሄንን ጆሃርም ሼር ያደረገው ኢትዮጵያ ኤምባሲ የተለጠፈው ሰርቲፊኬት የታቸው እኛን እዚህ ያስጨዋሉ ይሄን የሆነ ቦታ ኮሚቲንግ ያደርጉ ነው አሉ ኦሮሚያ ኮሚኒቲና ኦሮሞ አፈዘዙ በቃ የጦር ስልት ተጠቀሙብን አዎ ለምን ሱፐር ቦል ነው መዝጊያ ነው አድዋ ነው አላላችሁ ይሄ ጎንደር ይሄ አድዋ ነው ስትሉ ነው አዎ ኦኬ እንግዲህ ከሆነ ይሁን ስለዚህ ተጠራራና ሄደ ማንነታችንን ሌላ ቦታ ላይ አንድ ውጭ ቆሞ መልስ የሰጠ ሁሉም እየናቀን ያለው ግን የአድዋ ግን መልስ የመልስ ምት አንድ የመልስ ምት ሁለት እዛ ስብሰባ ሶስት እንደዛ ስምን ለባዶ በተለይ እኔ ያስደሰተ ቸርች ውስጥ መሆኑ I don't even like to be Hilton Hotel that day ለምን ብትሉ እኛ የተሰደብንበት አክራሪ ተብለን የኛን እምነት ለማጠርሸት ቄሱ ሰልፍ ወጡ ቄሱ ቡራኬ ያልቶ ባረኩ ሂዱ በለሽ እንግዲህ በሉ አሁን እንኳን አይሲስ በሉ አያችሁ ምን ያህል ከትልቅ ሰው እኔ ለቄስ ክብር አለኝ ግን እንደዛ የወረዱ ሰላማዊ ሰልፍ ላይ ወጡ በኋላ ላይ ሚዲያ ላይ ወጡ ኤቪደንስ ለማያመጡ ነገር በውሸት እንደዛ ይሄንን ማህበረሰብ ማቋሸሽ ይሄንን እምነት ጥላቻቸው ማሳየታቸው ማስቀየር መስራት አለብን ሰገሌ ኢኮባ እና ጥላቻቸው ማሳየታቸው ለኛ እንደ እንትን እንደ ሙስሊም ተከታይ እንደ አንድ ኦሮሞ ተወላጅ በጣም ነው ያፈርኩት በጣም ነው የተናደድኩት በጣም ነው ያስተዛዘበኝ ለምትል
ቄስ እንደዚህ ይለኛል ብዬ ሲፈልጉ ያጣሉ ኋላ ሚዲያ ላይ መጣ አንድ ኤቪደንስ ለማመጣ እንደዛ ወጥቶ ባርኮ ሂድና ቦኮ ሐራም በል አይሲስ በል አሸባሪ በል ለምን ብትሉ እቺ የኦሮሚያ ቤተ ክህነት ነች እቺ ሁሉ ጣጣ መጣች የኦሮሚያ ቤተ ክህነት ትገነባለች የምትለው ነገር እቺን ሁሉ ጣጣ መጣችብን እጃቸውን ከቤተ ክርስቲያን ላይ ያዙ አትገነባም ትቀጥላለች እኛን ያገባል እጃቸውን ከቤተ ክርስቲያን ላይ ያዙ ግን እንደ አንድ እንደ ፖለቲከኛ ወይም እንደ ፖለቲካ እንደሚከታተል ሰው ግን እንደ ኦሮሞ ግን የኛ አንድነት የሚሞተው የኢትዮጵያ ሰው እንደነ መጥራት የለብንም ሰው ስለሆነ ብቻ ይሄንን መቃወም አለ ማነው ይሄ ሰው ስለሆነ ብቻ ይሄንን መቃወም አለ ማነው ስሙ ነገር እንደ እስክንድር የኦሮሞ ቦንድ ይሰብራል ብላችሁ የኦሮሞ ቄሮ ይሰብራል ካላችሁ በጣም ተሸውዳችሁ ጀዋርና ተከታዮቹ ብዙ መጥራት የለብንም ኦሮሞ ግን መከሰስና በዚህ ሀገር በሁሉም መንገድ ነዋሪ ስለሆነ እና የመጀመሪያ ጥያቄያችን በሰላም ለፍርድ እዚሁ ሀገር እንዲጠየቅ ማድረግ ነው አንድ ሴንስ የሚሰጥ ነገር የኢትዮጵያ መንግስት እንደማይጠይቀው ያያችሁ ለአሁኑ 8-0 ተሸንፋችኋል ኦሮሞ በሁሉም መንገድ አንድ 8-0 ስብሰባው አንድም የታቀደበት ከተማ ላይ ተደርጓል ኮንቬንሽን አልቋል በእናንተ ሰው ደግሞ ኦሮሞ 200 ሊሰጥ ነበር 500 1000 ሰጥቶ 1 ሚሊዮን አሰባስቧል ኦሮሞ እና ትግሉ አሁንም ይቀጥላል እናንተም ትግላችሁን ቀጥሉ እኛ ግን እናንተ በራፍላን ወያናቱ እንዳላበላሽባችሁ በየፌስቡክ ላይ ያለ እኛ እስክንድር ነጋ የሚቆም እንዳውም እሱ በር ላይ ለመቆም አይደለም የሱ ስም ለማንሳት ራሱ ይቀፍፈናል እንኳን እሱ ሰላማዊ ሰልፍ በሱ ላይ ሰላማዊ ሰልፍ እዛ ካምፓኒ ጋር ኢሜል ሰገሌን እንጂ ነው በመደወል ብዙ ሰው በመደወሉ የተነሳ ጨምረዋል የኛ ሰገሌ is the best okay kuna manaje kudufe aye na manaje kudufe dubbitiyatun tayni fisa ሰገሌ ጃ እና እስክንድር ነጋ እንኳን አንተ በር ላይ ያ ሰላማዊ ሰልፍ ልንወጣ አይደለም እንኳን ልንወጣ አይደለም እኛ ስምህን ለመጥራት ራሱ እየቀፈፈን ነው ወንድም እየቀፈፈን ነው ያንተ ስም እንጠራው ዩናት እንደውም ወያኔ ራሱ አናዶናል አንተን በማሰብ እኔ ወያኔ ቢሆን አላስሮም ነበር እሱ ምንም ኪሎ አነሳም በቃ ክብደት አነሳም ኪሎ አነሳም ነገሩ ምንም ወይት የለው እሱ ወይት የለው ሚያወራው ወይት የለው ምንም ነገር ኪሎ አነሳም በሁሉም መንገድ መንግስት ተጠያቂ ነው ላንተ ሰላማዊ ሰልፍ አልወጣም ቀጥልበት ቄሮን ክሰስ የኦሮሞን ህዝብም ክሰስ ሂድ ገንዘብን ሰብስብና የዞረባቸውን እዚህ 50 ዓመት 60 ዓመት እንትና ማን ነው እንትና እንዳለው ብሶት መውጫ ነው ለከ ማን ነው እታችን ትክክል አላክ ዳጋይ ነው ዮናስ ምር ይሄ እኮ ሰላማዊ ሰልፍ የሚወጡት ብሶት መወጫ ነው አለከ ብሶት እውነቱን ነው ሂድና ብሶት መወጫ የሚፈልጉት ጋር ሂድና እግዚአብሔር የጣለልህን ሰብስብ ግን የኦሮሞ ህዝብ በዓለም መንግስታት አይደለም ወንድም በራሳችን ነው ተቀባረን መብታችን አውቀን በራሳችን ነው ትግል እያደረግን ያለ ነው እና ይሄው ነው ታንክ ዩ ሶ ማች ከኔ ጋር ስለቆያችሁት እና ሼር አድርጉ አሁንም ኢትዮጵያ የዛሬው ትግል በዚሁ ላይ ይብቃ መንግስት ካልደገፈው ታንክ ዩ ሶ ማች ሌላ ማንንም